እንግዲህ ፍቅር ትናንት ሄርሜላ በመጨረሻ መታ ነበርና እንዴት መጣች ማን ነግሯት ነው ያሉበትን ቦታ እንዴት ነገሯት ምናምን እያላችሁ ነበርና ፍቅር ነው ደውላ ለሄርሜላ ያሰመቻት ካብሽ ጋር እንደሆነች ምናምን ማለት ነውና ሎኬሽን ልካላት ነው የመጣችው ማለት ነው። ስለዚህ ፍቅር ሆን ብላ የነዚህ ልጆች ትዳር በቃ አንዴ በሩታ ትገባለች፣ አንዴ በእንትን ትገባለች፣ ሆን ብለሽ ማለት ነው። እግዚአብሔርን እምልሽ አውልቅ ልብስን አውልቅልኝ ምናምን። ኧረ ተው ቢያንስ እንኳን ይሄ ጾም እስከሚያልቅ ብትረጋጉ ምን አለ? ከምሬንም ነግራችሁ ምን አለ? የናንተ ጓደኞች የናንተ እህቶች ምናምን ስንት ገዳማት ሂደው ስንት ጾለት ያደርጋሉ ለሀገራቸው ለቤተሰቦቻቸው። እናንተ ደግሞ ዝሙትን ለማስፋፋት በየእንትኑ አንዴ በመኪና አንዴ በሩሙ ምናምን። ይሄን አሳያችሁን አላሳያችሁን ለኛ ምንድነው ጥቅሙ? እስኪ ንገሩኝ። ለኛ የሚጠቅመን ነገር ምንድነው? ፍቅር ደህና ሰው ነበርሽ። የልጅ እናት ነሽ። ነገ ታፍሪበታለሽ። ከምሬንም ነግርሽ የልጅ እናት ነሽ። ከሰው አይን መግባት በጣም ነው የሚያሰፍረው። ከምሬንም ነግራችሁና በዚህ አጋጣሚ ሀና ባለፈው ሰይፉ ላይ ምጥያ ማጠች ላይ ምናምን የተባለችው ሀና ታውቋታላችሁ? የማርየና የእዩ እናት ማለት ነው። የእሷ እናት አሁን ትናንት ማታ አርፋለች ማለት ነው። ገባችሁ? ሰሞኑን ሰው በጣም እንደዚህ በዚህ ገብቶ በዚህ ወጥቶ እንደዚህ አርጋ እየተባለች ብዙ ነገሮችን እየተባለች ነው የነበረ። ቅስም የሚሰብር ነገር ነው። እግዚአብሔር እናምላችሁና ምን ነው በቃ ለሁል ጊዜ ጸጸት ነው እንትን ያላችሁባት ማለት ነውና እረፉ። ሰው አይን እንድትገቡ አትሁኑ። እማይሆን ነገር እማይሰራ ነገር አትስሩ። ለእናንተ ሳይሆን ለቤተሰቦቻችሁ ነው የምትተርፉት። ከምሬ ነው የምነግራችሁና የምታረጉትን ነገር ፕሊስ ስነ ስርዓት ያዙ። ፍቅር ብዙ ነገሮችን ስትይ ነበር። አብርሽ ሃይማኖት የለውም እንደዚህ ያርጉ ለዛ ነው የተውኩት ምናምን። ሃይማኖት የለውም ማንሽ ከፉፉ ጋር ገባሽ ሃይማኖት ካለ ሃይማኖትሽ ብቻ የብዙ ሰው ህይወት እያበላሽሽ ነው ያለሽውና አሁንም እረፊ። ፍቅር የምታረጊውን ነገር በደንብ አድርገሽ ብታቂ እንደኔ አሪፍ ነው የማስበው። መሳሪያቸው ስራዎች የምታረጊያቸው ነገሮች በጣም ያሳፍራል። በጣም የወረድሽ የዘገጥሽ ካንቺ የማይጠበቅ የማይሆን ነገሮችን ነው እየሰራሽ ያለሽውና ፕሊስ የምታደርጊያቸውን ነገሮች ጥንቃቄ አድርጊ። ሁላችሁም ሸር እያደረጋችሁ አድርሱላት። ከምሬንም ነግራችሁ እኔ በአብርሽ አልፈርድም። በግዴታ ማለት ነው በግዴታ በቃ አብረኸኝ ካልተኛህ ልብስህን ካላወለክ እንዴ የወንድ ልጅ ሳይቆም የሴት ልጅ እንዴት ነው እንደዚህ የሚያንጨረጭራችሁ? እንደው እናንተን በፍላት እያቃጠሉ እንደው ሽንት መሽኛም እንድታጡ ነበር ማድረግ ያለበት። እውነት እንደናንተ አይነቱን እንደዛ ነው መደረግ ያለበት። በፍላት እየተቃጠላችሁ ቁጭ ነው ማደረግ ያለባችሁ። ከዛ ውጭ በጣም ነው የምታሳፍሩት እውነት ለመናገር ማለት ነውና በጣም የሚያሳፍር ስራ አትስሩ። የማይሆን ነገሮችን አታድርጉ። እረፉ። ሴቶች በራሳችሁ ጊዜ ክብራችሁን አትግፈፉ። ሄርሜላ ዛሬ አሁን አንቃን የምትጥላት ዛሬ የሚለቀቀው ቪዲዮ እንዲህ ፍጥርቅ አድርጋ ነው የምትገላት ታያላችሁ። ሄርሜላ ዝም ብላ እዛም በኋላ ግን የምትወስናቸው ውሳኔዎች የምታረጋቸው ነገሮች ማንንም አሰማም። ማንንም የምሰማበት ነገር አይደለችም። ሄርሜላ ከወሰነች በኋላ የሆነ ነገር ካረገች በኋላ ማንንም አሰማም። ማንንም ነው የምነግራችሁ። ማናችሁንም አሰማም። እና ፕሊስ ጥንቃቄ አድርጉ። ተጠንቀቁ። እግዚአብሔርን ነው የምላችሁ። ተጠንቀቂ። ፍቅር አንቃ እንዳጥትልሽ። ለልጅሽ ኑሪላት። ልጅሽን አሳድጊ በስነ ስርዓት ልንገርሽ። እሺ ልጅሽን በስነ ስርዓት አሳድጊ። ሩታ እንኳን ልጅ ብትወልድ ልጇን ከእጇ አልነጠለችም። ልጇን ለማንም ሰታ እንዲህ አትሽከረከርም። ልጇን ከማንም ጋር አስቀምጣ ከአስሩ ሩም ጋር ወይም መኪና ጋር ምናምን ስትላላስ አላይሻትም። በእጇ ነው ይዛ ያለችው። አንቺ ግን ልጅሽን ወለድሽ ጣልሽ። አሁን እዚህ ጋር እንደፈለግሽ ትዘልያለሽ። ነገ ደግሞ አንዱን ደግሞ ይዘሽ ትመጫለሽ። መከረኛ እናት እየወሰድሽ እንደ ደህና ነገር እንደምትጠቅሚያት ነገር እየወሰድሽ ታስቀምጫለሽ። ለእናትሽ እየወሰድሽ ታስቀምጫለሽ። እና እረፊ። ከምሬንም ነግርሽ የምታረጊያቸውን ነገሮች ሁሉ አንደርስታንድ አድርገሽ አርጊ። ክብርሽን አትውረጅ። ሴት ሁኚ። የሴት እንትን ይኖራችሁ። ከምሬንም ነግራችሁ ዛሬ ሄርሜላ አንቀሽ እንዲው ጉሮሮዋን አንቀሽ ውሽክትክት እንድትል ሰሞኑን ስታደርገው የነበረችውን ሙሉ ስቶሽ እንድትወሸከት አድርገሽ አንቀሽ ነው መጣል ያለብሽ እቺ ልጅ ማለት ነው። ጭራሽ መኪና ውስጥ እሸሌሌ ያለች በቃ ማታ ተሰርተሽ ምናምን። እኔ እኮ ደግሞ የሚያናደኝ ነገር እሱ እየፈለገ ለእናንተ ግን ለካሜራ ይለይምሰል እናንተ እንደሚያዋርድ እንጂ እሱ አይዋረድም። እሱን ምንም ነገር በቃ እሱ የሆነ በግድ እንደምታስገድዱት አድርጎ ነው አክት የሚያድርግላችሁ ማለት ነው። እናንተን ያሳፍራችኋል። እናንተ ማፈሪዎች ናችሁ። እናንተ ጅሎች ናችሁ። እናንተ ቀፎ ናችሁ። እናንተ አይገባችሁም። እናንተ ደንቆሮ ናችሁ። ሁሌም ራሳችሁን ዝቅ እንዳደረጋችሁ ሁሌ የበታችነት ሁሌ ለማኝነት ነገር እንደተሰማችሁ የምትኖሩት ከምር እና
ምን ብዬ እንደምነግራችሁ ራሱ አላውቅም። ብቻ በጣም ነው የሚያስጠላ። በጣም ተሰፍራላችሁ በጣም ማለት ነውና ፍቅር ስርዓት ይኖርሽ። በቃ እንዴ ወረድሽ፣ በጣም ከልክ በላይ ወረድሽ። በቃ ከማንኛው ጋር ተስማምተሽ እንደምትኖሪ ፈጣሪ ነው እንግዲህ። ከሩታ ጋር ነው ከሄርሜላ ጋር ነው ወይስ ከአብርሽ ጋር ነው የምትሆኒው? ለነገሩ ከአብርሽ ጋር 24 ሰዓት እንደተለጣለጥሽ ነው የምትኖሪው ማለት ነው። ገባችሁ? እና ብቻ እስኪ ይሁን ጉዳችሁ። ገና ብዙ ጉዶች ይወጣሉ። ብዙ ጉድ ማለት ነው። ታፍራላችሁ። ለማንኛውም ቤተሰቦች ሰብስክራይብ አድርጉ። ተው ጉንፋን ለሳይነስ ግን እንትን ስጡኝ። ማርያምን አፍንጫ ራሱ አሞኛል። አያችሁት? አሞኛል አፍንጫዬን ራሱ ማለት ነውና ለማንኛውም እስኪ መድኃኒት ጠቁሙ በእናታችሁ። ስለነሱ ብቻ አትበሉ። ለኔም ለህመሜ መድኃኒት ስጡኝ እያጠብኩ እንዳሰጣላችሁ ማለት ነውና ወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ። ማታ ላይ እንግዲህ ፍቅር ታንቃ እንዲህ ጎረሮዋን ይዛት ስትመጣ የሚያሳይ ቪዲዮ ነው የምናየው። እንዴው ደህና አድርገሽ ንቅ አድርገሽ ጣያትማ